ፋሽስት ጣሊያን 1936 ዓመተ ምህረት ኢትዮጵያን ለመውረድ በተነሳበት ሰዓት በደቡብ የዘመተው የኢትዮጵያን ጦር የሚመሩት ራስ ደስታ ዳምጠውና ደጃች ነሲቡ ዛማኑኤል ናቸው። በነሲቡ ዛማኑኤል ስር ደግሞ ግራዝማች አፈወርቅ ወልደ ሰማዕት ይገኛሉ። ግራዝማች አፈወርቅ ቆረሄ ላይ ምሽግ ጦር ሰርተው 600 ወታደሮቻቸውን ይዘው ወደ ጅጅጋና ሐረር የሚሄደውን ገዢ መሬት ይጠብቃሉ። ሮደርፎ ግራዚያኒ ከሶማሌ ተነስተው ኢትዮጵያን ለማጥቃት ሲነሳ የመጀመሪያው የጥቃት ዘመቻ ያደረገው የአፈወርቅ የጦር ሰፈር ቆረሄን ነበረ። እናም ቆረሄን እንደለመዱት በአውሮፕላን በቀን ይደበድቡ ጀመረ ፋሽስቶቹ። በጦርነቱ ወቅት የቆረሄን ምሽግ የጎበኘው እንግሊዛዊ ጋዜጠኛ ስቲር እንዲህ ብሎ ጽፏል ስለ ግራዝማች አፈወርቅ። ግራዝማች አፈወርቅ ቆረሄ ላይ ባሰሩት ምሽጋቸው ውስጥ ሆነው ከቦምብ በተሰራ ቢላዋ ስጋ ይበላሉ። ስጋውን በልተው ከቦምብ ዋንጫ የሚጎነጩትን ይጎነጫሉ። ይህ ጋዜጠኛ ጉዳዩን በተደጋጋሚ በአካባቢ በመቆየት ዘግቦታል። እንደ ማስረጃ የሆነ ዘንድ መስከረም 25 ቀን 1936 እንደ ኢሮፒያን አቆጣጠር በቆረሄ ላይ የተጣለው ቦምብ 300 ነበረ። 100ውን የቆጠረው አፈወርቅ ራሳቸው ናቸው። ይህም በደቡብ ኢትዮጵያ ጣሊያኖች ኢትዮጵያን ከመወረራቸው በፊት በተደጋጋሚ የሚያደርጉት የአውሮፕላን ድብደባ ታፈረ ከተማ ላይ ዝቅ ብሎ በማንጃበብ የኢትዮጵያ ወታደሮች ላይ መትረየስ የሚተኩሱት አውሮፕላኖች መሃል ሁለት አውሮፕላኖች ተመተው መውደቃቸውን ተከትሎ ጣሊያን አውሮፕላኖች ከ3000 ጫማ በላይ እንጂ ከዛ በታች ከፍ ብሎ የማይበሩ ሆነ። ይህም ደግሞ አውሮፕላኖች መጥቶ ለመጣል ለኢትዮጵያ ወታደሮች በጣም አስቸጋሪ ሆነ። ያም ሆነ የጣሊያኖች አካባቢ በሙሉ ኢትዮጵያ ምሽጎች ከላይ በአውሮፕላን እየደበደቡ ማፍረስ ዋና ዓላማቸውና ከዚህ በኋላ ጉድጓዶችን እየያዙ ወደፊት መገስገሳቸውን ቀጠሉ። የአፈወርቅ ጀግንነትን በተመለከተ ራሱ ጣሊያኖች ጦርነቱ ካለፈ በኋላ አፈወርቅ ቆረሄ ላይ በርከት ያሉ ጸረ ታንክ መሳሪያዎችን ወይንም አርሊኮን አላቸው 60 መትረየስ ነበሯቸው ብለዋል። ጣሊያኖቹ ብዙ መስሎ የታያቸው የአፈወርቅ አተኳኳስ ነው እንጂ አፈወርቅ ያለ አንድ አርሊከን አልነበራቸውም። መትረየሳቸውም 4 ብቻ ሲሆን ያላቸው አውቶማቲክ ጠመንጃም 40 ያህል ብቻ ነበር። አፈወርቅ የቆረሄ ምሽግ ሲመሽጉ 600 ወታደሮችን ይዘው ነበር የመሸጉት። በኋላ ላይ በአካባቢው ላይ የጣሊያን ጦር እየበዛ መምጣቱን ተከትሎ የተጨመሩላቸው 500 ወታደሮች በአካባቢው የሚገኝ ጫካ ውስጥ እንዲቆርጡ ምሽግ አስይዘው አስቀመጧቸው። በጠቅላላው የተጨመሩላቸው ወታደሮች ጨምሮ ከ1500 የማይበልጡ ወታደሮችን ይዘው ይንቀሳቀሳሉ። ታዲያ ይህንን ምሽጋቸውን ለመስበር ጣሊያኖች እጅግ በርከት ያለ 6 ክፍለ ጦር ወታደሮች ተዘጋጅቶ 150 ካሚዮን፣ 4 ትላልቅ መድፎችን፣ 9 ታንኮችንና 30 ብረት ለበስ መኪና በአንድነት ሆነው በፈርፈር መንገድ በመግባት ጀመሩ። ስንቅ ትጥቁ የተሟላው የጣሊያን ጦር በቆራሄ በሚያካሄደው ጦርነት ቆራሄ ላይ ያለው የኢትዮጵያ ጦር የነበረው ጭብጥ በሶና የመጨረሻ ኩባያ የማትሞላ ውሃ ብቻ ነበር። አፈወርቅ በየጊዜው ወታደሮቻቸውን መሃላቸው የዞሩ ያነቃቋቸው ነበር። አብረን እንደበላን አብረን እንሙት እንጂ እኔን ጥለህ የት ትሄዳለህ? በሰላሙ ቀን ከወደድከኝ በዚህ ቀውጢ ቀን ብቻዬን ትተኸኝ እንደማትሄድ አውቃለሁ። እንደምትወዱኝ እወዳችኋለሁ። በሰላም ጊዜ ጭብጥ በሶ ተካፍለን አብረን በልተን አሁን እንዴት ይርበናል? ስንቄን አካፍዬ እንዳበላሁ መከራዬንም ተካፈለኝ። አፈወርቅ እጁን ለጠላት አይሰጥም። አንተም የአፈወርቅ ነህና የተቀደሰ እጅን ላልተቀደሰ ጠላት አትሰጥም እያሉ ንግግራቸውን በወታደሮቹ መሃል ያደርጋሉ። ወታደሮቻቸውንም ያጀግኑ ነበር። እንግሊዛዊው ጋዜጠኛ ስቲር እንዲህ ሲል የቆረሄን ጦርነት ገልጾታል። ጥቅምት 23 ቀን 20 አውሮፕላኖችን መጥተው የቆረሄን በከፍተኛ ደረጃ በቦምብ ደበደቡ። አውሮፕላኖቹ ባንዴ ብቻ ሳይበቁ እየተመላለሱ እጅግ በጣም ብዙ ቦምብ ጣሉ። አውሮፕላኖቹ የተጫኑትን ቦምብ ቆረሄ ላይ ጥለው እንደገና ተመልሰው ለመመተው ለመደብደብ የሚፈጅባቸው 30 ደቂቃ ብቻ ነው። አፈወርቅ አርሊካናቸውን ይተኩሳሉ። በየአቅጣጫው ወደሚመጣው አውሮፕላን አርሊካናቸውን እያዘዋወሩ ይተኩሳሉ። በሚተኩስበት ጊዜ በቦምብ እግራቸውን ተመቱ። ቁስላቸውም እጅግ ከባድ ነበር። ከቆረሄ 220 ኪሎ ሜትር ርቀት ላይ ደጋሃቡር ላይ የቀይ መስቀል የሕክምና ቡድን ቢኖርም አፈወርቅ ግን ምሽጋቸውን ጥለው ወጥተው እዛ ደርሰው መታከም ምንም ፍላጎት የላቸውም። እኔ ከወጣው ወታደሩ ይፈርሳል፣ ሰፈሩ በጣሊያን እጅ ይወድቃል፣ ስለዚህ እዚሁ ሞታለሁ እንጂ ምሽጌን ለቅቄ አልወጣም ሲሉ ለበላይ አዛዣቸው ደጃች ነሲቡ ዛማኑኤል አሳውቀው ከተቻለ የሕክምና ቡድን እንዲልኩላቸው አሳወቁ። ቁስሉ ከጊዜ ወደ ጊዜ
እየመረቀዘና የበለጠ እየደማ ያስቸገራቸው አፈወርቅ አርሊካናቸውን እንደ በፊቱ በተከታታይ አለመተኮሳቸው ወታደሮቻቸውን ስጋት ውስጥ ከቷቸው ነበር። ግን የአርሊካኑን ድምጽ በሰሙ ሰዓት አፈወርቅ መኖራቸውን ስለሚያውቁ ወታደሮቻቸው በጀግንነት ምሽጋቸውን ይጠብቃሉ። ጥቅምት 24 ቀን እንደገና 20 አውሮፕላኖች እየተመላለሱ የቆራይን ምሽግ በቦምብ ደበደቡት። በነጋው ጥቅምት 25 ቀን እንደገና 20 አውሮፕላኖች እየተመላለሱ የቦምብ ድብደባቸውን ጀመሩ። ጀግናው አፈወርቅ ከተኛበት እየተንፏቀቀ ያንን የቆሰለ እግሩን እየጎተተ አርሊከን ዘንድ ደረሰ። በዚህ ቀን የነበረው ቦምብ አወራረድ ከሌላው ቀን ሁሉ የተለየ ነበር። ጆሮ ሌላ ምንም ነገር መስማት አልቻለም ነበር። መሬቲቱ ተንቀጠቀጠች። ከሚነሳው አዋራ ብዛት የተነሳ አንድ ወታደር ከፊቱ ምን ነገር እንዳለ ማየት አይችልም ነበር። መሬቷ ላይ የሚታየው ነገር ቢኖር እሳት ብቻ ነበር። በሙሉ ተንቀለቀለ። በአየር ላይ የሚፈነዳው ቦምብም እንደ ነጎድጓድ መሰለ። መሬቲቷ ከእሳት ብዛት የተነሳ ቢጫ መሰለች። የሚሰማውም ድምጽ ተራራ የተናደ የወደቀ ይመስላል። በዚህ ጦርነት መሃል የተለመደው የአፈወርቅ አርሊከን ዝም አለ። አፈወርቅ ጥቂት ቆይቶ ደከመ። አርሊከኑ ላይም ድፍት አለ። እጆቹን ዝለው መሬት ላይ ወደቁ። አፈወርቅ ከተመታ ጀምሮ ከቁስሉ ደም ይወርድ ነበር። አፈወርቅ አርሊከኑ ላይ ድፍት ብሎ የዛሉትን እጆቹን መሬት ሲነኩ የአፈወርቅ የቁስል ደም ቆመ። ጀግናው መስዋዕት ተከፍሎላት ነው። ይቺ ሀገር ኢትዮጵያ ከዚህ የደረሰችው እንዲህ አይነት መስዋዕት ተከፍሎላት ነው። ያጉጋሻ